ሌላው የዜድ ስኮር ወይም የስታንዳርድ ስኮር ጥቅም እናያለን። ሌላኛውን ጥቅም እናያለን። በአንድ ዴታ ሴት ውስጥ በአንድ ዴታ ሴት ውስጥ ወጣ ያሉ ወይም ያልተለመዱ ወጣ ያሉ ቁጥሮችን ለመለየት ይጠቅማል። በተለይም የዴታ ሴቱ ዲስትሪቢዩሽን አፕሮክሲሜትሊ ኖርማሊ ዲስትሪቢዩትድ ከሆነ ማለት ነው። ዴታ ሴቱ ዲስትሪቢዩሽኑ አፕሮክሲሜትሊ ኖርማሊ ዲስትሪቢዩትድ ከሆነ በዛ ዲስትሪቢዩሽን ውስጥ ወጣ ያለ ቁጥር ካለ፣ ወጣ ያለ ዴታ ፖይንቶች ካሉ እነዛን ወጣ ያሉ ዴታ ፖይንቶችን ለመለየት ይጠቅማል። በተለይም ዲስትሪቢዩሽኑ ኖርማል ዲስትሪቢዩሽን ከሆነ የዴታ ሴቱ ዲስትሪቢዩሽን ኖርማል ዲስትሪቢዩሽን ከሆነ ወይም አፕሮክሲሜትሊ ኖርማል ዲስትሪቢዩሽን ካለው ዴታ ቫሊዎቹ ወይም ዴታ ፖይንቶቹ ወጣ ያሉትን ዴታ ፖይንቶች ለመለየት ስታንዳርድ ስኮር ወይም ዜድ ስኮርን እንጠቀማለን። አንድ ዲስትሪቢዩሽን የአንድ ዴታ ሴት ዲስትሪቢዩሽን ኖርማል ከሆነ ወይም አፕሮክሲሜትሊ ኖርማል ከሆነ 68% የዴታው 68%ቱ ቫሊዎች በአንድ ስታንዳርድ ዲቪዬሽን ርቀት ውስጥ ነው የሚኖሩት ከሚኑ። 68%ቱ የዴታው 68%ቱ ዴታ ፖይንቶቹ በአንድ ስታንዳርድ ዲቪዬሽን ርቀት ውስጥ ያርፋሉ። ሌላው 95%ቱ ዴታ ፖይንቶች በሁለት ስታንዳርድ ዲቪዬሽን ርቀት ውስጥ ከሚኑ ያርፋሉ። በሁለት ስታንዳርድ ዲቪዬሽን ርቀት ውስጥ ከሚኑ ያርፋሉ፣ ይወድቃሉ ማለት ነው። ሌላው 99.7%ቱ ደግሞ በሶስት ስታንዳርድ ዲቪዬሽን ርቀት ውስጥ ከሚኑ በሶስት ስታንዳርድ ዲቪዬሽን ርቀት ውስጥ ያርፋሉ ወይም ይወድቃሉ። ዴታው ዲስትሪቢዩሽኑ ኖርማል ከሆነ ወይም አፕሮክሲሜትሊ ኖርማል ከሆነ 68%ቱ ከሚኑ በአንድ ስታንዳርድ ዲቪዬሽን ርቀት ውስጥ ዴታ ፖይንቶቹ ያርፋሉ። 95%ቱ የዴታ ፖይንቶቹ 95%ቱ በሁለት ስታንዳርድ ዲቪዬሽን ርቀት ውስጥ ያርፋሉ ወይም ይወድቃሉ። 99.7%ቱ ደግሞ በሶስት ስታንዳርድ ዲቪዬሽን ከሚኑ ርቀት ውስጥ እዛ መሃል ውስጥ ይወድቃሉ። ከሁለት ስታንዳርድ ዲቪዬሽን ርቀት ውጪ ያለው ዴታ ፖይንቶቹ ከዚህ በታች ወይም ከዚህ በላይ ካረፉ እነሱን ዴታ ቫሊዩስ ምን እንላለን? አንዩዥዋል ቫሊዩስ እንላለን። አንዩዥዋል ቫሊዩስ ወጣ ያሉ ቁጥሮች ናቸው ማለት ነው። ወጣ ያሉ ቁጥሮች ናቸው፣ ያልተለመዱ ናቸው እንላለን። አንዩዥዋል ቫሊዩስ ከተለመደው ወጣ ያሉ ናቸው ማለት ነው። ከሁለት ስታንዳርድ ዲቪዬሽን ከሚኑ ከሁለት ስታንዳርድ ዲቪዬሽን ርቀት ውጪ ያረፉ ወይም የወደቁ ቁጥር ዴታ ቫሊዩስ ወይም ዴታ ፖይንቶች ካሉ እነሱን አንዩዥዋል ቫሊዩስ እንላለን። ወጣ ያሉ ከተለመደ ወጣ ያሉ ቁጥሮች ናቸው ማለት ነው። ዴታ ፖይንትስ ዊዝ ዜድ ግሬተር ዛን 2 ከሁለት ስታንዳርድ ዲቪዬሽን ርቀት በላይ ከሆነ ዜድ ግሬተር ዛን 2 ኦር ዜድ ሌስ ዛን -2 ከሆነ አንዩዥዋል ቫሊዩስ እንላለን። አንዩዥዋል ቫሊዩስ እንላለን። ዴታ ፖይንትስ ዊዝ ዜድ ግሬተር ዛን 2 ኦር ዜድ ሌስ ዛን -2 አር ኦፈን ኮንሲደርድ አንዩዥዋል ቫሊዩስ እንላለን። ለምንድን ነው? ኢን ኤ ኖርማል ዲስትሪቢዩሽን አባውት 95% ኦፍ ዴታ ፎልስ ዊዝን 2 ስታንዳርድ ዲቪዬሽን። ከሶስት ስታንዳርድ ዲቪዬሽን በታች ከሆነ ወይም ከሶስት ስታንዳርድ ዲቪዬሽን ርቀት በላይ ከሆነ ከሚኑ ያለው ዴታ ፖይንቱ ወይም ዴታ ፖይንቶቹ እነሱን ኤክስትሪምሊ ወይም ሃይሊ አንዩዥዋል ቫሊዩስ እንላለን ወይም ኤክስትሪም ዴታ ፖይንትስ እንላለን። ኤክስትሪም ቫሊዩስ እንላለን። 99.7%ቱ በሶስት ስታንዳርድ ዲቪዬሽን ከሚኑ ርቀት ውስጥ ነው የሚያርፉት ወይም የሚወድቁት። ከዛ ውጪ የሚወድቁትን ዴታ ፖይንቶች ያም ማለት ዴታ ፖይንቶቹ ዜድ ስታንዳርድ ስኮሩ ከ3 በላይ ከሆነ ወይም ከ3 በታች ከሆነ ከ-3 በታች ከሆነ ማለት ነው ሃይሊ አንዩዥዋል ቫሊዩስ እንላለን ወይም
ኤክስትሪም ቫሊዩስ እንላለን። ኤክስትሪም ቫሊዩስ እንላለን። ይሄ ነገር የሚጠቅመው ዜድ ስኮር ወይም ስታንዳርድ ስኮር የሚጠቅመው የዴታው ዲስትሪቢዩሽን አፕሮክሲሜትሊ ኖርማሊ ዲስትሪቢዩትድ ከሆነ አንዩዥዋል ቫሊዎችን ለመለየት እንጠቀምበታለን። ከሁለት ስታንዳርድ ዲቪዬሽን በላይ ርቀት ውስጥ የሚወድቁትን ቫሊዎች አንዩዥዋል ቫሊዩስ እንላለን። ከሶስት ስታንዳርድ ዲቪዬሽን ከሚኑ በዛ ስታንዳርድ ዲቪዬሽን ከዛ ውጪ ከሶስት ስታንዳርድ ዲቪዬሽን ውጪ የሚሆኑትን ቫሊዎች ደግሞ ሃይሊ አንዩዥዋል ወይም አውትላየርስ እንላቸዋለን። ይሄ የሚሰራው ዜድ ስኮር ወይም ስታንዳርድ ስኮር የሚሰራው የዴታው ዲስትሪቢዩሽን አፕሮክሲሜትሊ ኖርማሊ ዲስትሪቢዩትድ ወይም ኖርማሊ ዲስትሪቢዩትድ የሆነ ዴታ ሴት ካለን ነው። ከዛ ውጪ ከሆነ ሌላ ነው የምንጠቀመው። ኢንተርኳርታይል ሬንጅን በመጠቀም ኳርታይልስን በመጠቀም እነዚህን አውትላየርስ መለየት ይቻላል። ኤክስትሪምሊ ስኪውድ የሆነ ዴታ ሴት ካለ ኢንተርኳርታይል ሬንጅን በመጠቀም ኳርታይልስን Q1 Q3 በማጣመር ኢንተርኳርታይል ሬንጅን በመጠቀም መለየት ይቻላል።